ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ። ሰብስክራይብ አድርጋችሁ የምትከታተሉ ከልብ አመሰግናለሁ። በእውነቱ በጣም ደስ ብሎናል። አብርሽ ወንድማችን እንኳን ደስ አለ። አንተም ብቻ ሳይሆን የተንቤንም እንኳን ደስ አለሽ ሌላ ተወዳለሁ ማለት ነውና ምክንያቱም ዛሬ የአብርሽን ደስታ እንድናይ ያደረገችን ከአብርሽ ጋር ያስተዋወቀችን የተንቢ ስለሆነች ማለት ነው። እኔ ከአብርሽ በፊት የተንቢን ነው ማቃት ማለት ነውና ቻናልም ከፍታ ለአብርሽ የሰጠችው የተንቢ ስለሆነች የተንቢ አንቺም እንኳን ደስ አለሽ ልላት እወዳለሁ በዚህ አጋጣሚ ማለት ነውና የተንቢ እኔ በጣም የምወዳትና በጣም የማከብራት እህታችን ነች ማለት ነውና ከሳውዲ ጀምሮ ኢትዮጵያ ገብታ የምትሰራው ነገሮች እጅግ በጣም የሚያስደስቱ መልካም ነገሮች ካዘነጋ የምታዝንና አብሶ ለአረብ ሀገር ላሉ እህቶቻችን የምታስብላቸው የምታስብ እህታችን ነችና እና የተንቢንም እንኳን ደስ አለሽ ልላት ፈልጋለሁ በዚህ አጋጣሚ። በነገራችን ላይ ከየተንቢ ብዙ ነገሮችን መማር እንችላለን ማለት ነው። ምክንያቱም መጀመሪያ ዩቲዩበር ሆና ወደ ኢትዮጵያ ገባች። ከዛ በኋላ ለእህቶቿ ለወንድሟ እንዲሁም ደግሞ ለአጎቷ ልጅ ዩቲዩበር እንደሆኑ አድርጋለች ማለት ነውና ብዙ ጊዜ ለሰዎች ገንዘብ መስጠት ሳይሆን የስራ እድል ለሰዎች መፍጠር በጣም ጠቃሚ ነው ብዬ ነው የማስበው። ለሰው ብር ስንሰጥ ያ ሰው ይጠቀምበታል። ስራ እንኳን ቢሰራበት ወይም ሊያካስረው ይችላል። ውጤታማ ከሆነበትም ሊሆንበት ይችላል። አንዳንድ ሰው ደግሞ አጠቃቀሙን ሳያቀርቶ ብሩን አጥፍቶ እኛን ራሱ መልሶ ተወቃሽ ሊያደርገን ይችላል ማለት ነውና ግን እንደዚህ ለሰው ደግሞ የሆነ የስራ እድል ከፈጠሩለት ያ ሰው ጠንካራ ጎበዝ ከሆነ ሰርቶ መለወጥ ይችላል ማለት ነውና ከራሱ አልፎ ተርፎ ለሌሎችም መትረፍ ይችላል ማለት ነው። እና የተንቢ አንድ ሆና ዩቲዩብ ከፍታ ኢትዮጵያ ብትገባ ለብዙ ሰዎች ታርፋለች፣ ለብዙ ሰዎች ሆናለች፣ ብዙ ሰዎች የስራ እድል ከፍታላቸዋለች ብዬ ነው የማስበው እኔ እንደ አንድ ሰው ማለት ነውና ይሄ እሷ ጠንካራ ስለሆነች ነው እንጂ አይደለም። ለእህቶቿ ለአጎቷ ልጅና ለወንድሟ ይቅርና እኛ ራሱ እኔ እንደ አንድ ሰው የተንቢ የሰራችው ቪዲዮ አለ የሆነ ጊዜ ሳውዲ ላይ ሆነ መሰለኝና ዩቲዩብ ማንም ሰው ከፍቶ መስራት እንደሚችል እኛም መክፈት እንደምንችል ስትናገር የሆነ በቃ እኔ ራሱ ለመክፈት በጣም በፊትም ፍላጎት ነበረ፣ ግን የበለጠ በቃ ተነሳሽነት ኖሮኝ ዩቲዩብ ከፈትኩኝ። ዛሬ እግዚአብሔር ይመስገን ከአንድም ሁለት ይከፍሎኛልና እሷ እንደዛ ስለመከረችን ነው የእሷን ምክር በመስማት ነው ዩቲዩብ የከፈትኩኝ ማለት ነውና የተንቢ ፈጣሪ ረጅምና እድሜ ጤና ስጥሽ ልላት ወዳለሁ በዚህ አጋጣሚ። ጠንካራ ሴት ነች። ብዙ ጊዜ እኛ አንድ ነገርን ለራሳችን ብቻ ተጠቅመን እኛ ከተጠቀምን ዝም ነው የምንለው። ለሌሎች ሰዎች እንዲጠቀሙ እድል አንሰጣቸውም። ምክርም ይሁን መናገርን አንፈልግምና ማለት ዝም ማለታችን ለራሳችን ተጠቃሚ ሊሆን ይችላል፣ ሊያስጠቅመን ይችላል። ለሌሎች ሰዎች ግን ምንም ላንጠቅማቸው እንችላለን ማለት ነውና የራሳችን ጥቅም ብቻ በማየት ለሰዎች ደግሞ ያለማሰባችን ነው የሚያሳየው ብዬ ነው የማስበው። ዝም ማለት ትችል ነበረ። ብዙ ዩቲዩበሮችም አሉ። አሁን አንዳንድ ዩቲዩበሮች በፊት ላይ እኔ ስጀምር የምናገሩት ነገሮች በእርግጥ ዩቲዩብ አድካሚ ነው። በቀላል ነገር ወይም ደግሞ ዝም ብለን ጀምረ ነው አብሶ ለኛ ከባድ ነው። እዚህ ሆነን ለምንሰራው ዩቲዩብ በጣም ከባድ ነው። በጣም ያለፋል፣ ጊዜ ይጠይቃል፣ ብዙ ነገሮች ማለት ነው እና ድካም አለው ብቻ። እና ድካም ሲባል ያው አንድ ሰው የሆነ ነገር ስለተሸከመው ብቻ አይደክመውም እና በጣም ፈታኝ ነው፣ በጣም ይፈትናል። እና ሆኖም ግን ውጤቱ አሪፍ ነው፣ ያምራል መጨረሻው ማለት ነው እና ምን ያክልም ድካም ቢኖርበትም ማለት ነው እና ለሰዎች ገንዘብ ከምንሰጥ ሀሳብና የስራ እድል ብንፈጥርለት ያ ሰው መልሶ ራሱን ችሎ ለሌላ ሰውም መትረፍ ይችላል ማለት ነው። እና አብርሽ ዛሬ ላይ ከሱ ጋር የሚሰሩ እህቶች ወንድሞችም ዩቲዩበሮች ናቸው። እህቷም ዩቲዩበር ነች።
ወንድሟም ጓደኛውም እንደዛው ዩቲዩበር ናቸው ማለት ነው። ማለት አንዳንድ ሰው ዩቲዩብ እንደ ቀላል የሚያይም ሰው አለ ብዬ ነው የማስበው። ምክንያቱም አንድ ሰው የሆነ ነገር አድርጎ የሆነ ነገር ሰርቶ እስተተከፈለለት ድረስ ስራ ነው ብዬ ነው የማስበው። እኔ ስራ ነው ሰርቶ ማንኛውም ሰው ሰርቶ ነው የሚከፈልለት። ዩቲዩብ ላይም ደግሞ ዝም ብሎ በቀላሉ ዩቲዩብ ስለከፈተ ሞኒ ስለሆነ ብቻ ከዩቲዩብ ብር ማግኘት አይቻልም። እና ያው ሁላችንም እንደምናውቀው እና ዩቲዩብ አልከፈታችሁም ዩቲዩብ ክፈቱ ስሩ ነው የምላችሁ። እኔም ድካም ቢኖርበትም ምንም ማለት አይደለም። በእርግጥ እዚህ ሀገር ሆነ ምንም የምንሰራበት ነገር ላይኖረን ይችላል ማለት ነው። ብዙ ችግር አለ። እዚህ ሆንን ለመስራት በጣም ከባድ ነው፣ በጣም ፈተና ነው። ዩቲዩብ ሲጀመር ጊዜን ይፈልጋል። ጊዜ ሰጥቶ ዩቲዩብን መስራት የሚሰራ ሰው ይሰራል። ለእኛ ከባድ ቢሆንም ግን እናልፋለን። አንድ ቀን ደግሞ ሀገራችን ገብተን ሰው የሚያስተምር ጥሩ ነገሮችን እንደምንሰራበትም ደግሞ እናምናለን። ለሰዎች መትረፍ ይቻላል ማለት ነውና እና እክራም ወይም እማማ ጨቤ አይታችሁ ከሆነ በፊት ብዙ ሰው ይጠላት ነበረ። በአነጋገሯ፣ በምታደርገው ነገሮች፣ በንግግሮቿ መጥፎ ወይም ደግሞ ባለጌ ንግግሮችን ተናግራለች ብሎ እሷን የሚጠሉ ሰዎች ነበሩ። ነገር ግን አሁን በቅርብ ጊዜ ወዲህ የምትሰራ ነገሮች እኔ እጅግ በጣም ነው ያስደስተኝ። የሚዲያ ሰው ስለሆነች ነው፣ ዩቲዩበርም ስለሆነች ነው። እና በቀደም አንዲት እህታችን ወይም ደግሞ አንድ እናት ተቸግራ ነበረ። ለዛች ሴት 60,000 ብር እንደዛ ነው የሰበሰበችለት። ስለ የሚዲያ ሰው ስለሆነች እና በሚዲያዋ ስላስተላለፈች ሰዎችን መርዳት የሚፈልጉ ሰዎች በዛ አጋጣሚ ተጠቅሞ ስላገዟት ነው ማለት ነው። እና ስለዚህ ዩቲዩብ አይደለም ለራሳችን ብቻ ብለን ሳይሆን ሰዎችም የምንጠቅምበት ሰዎችም የምንረዳበት መንገድ ነው ማለት ነው። እና አንድ ሰው ከተቸገረ የሆነ ከራሳችን ካለን ሰጥተነው አዝነን ልናልፈው እንችላለን። ነገር ግን ለራሳችን የራሳችን እጃችን ላይ ያለው ነገር ለዛ ሰው ሰጥተን ለሌላ ሰው ደግሞ አሳልፈን የምንናገር ከሆነ ወይም ደግሞ በሚዲያችን የምናስተላልፍ ከሆነ ሌላ ሰው ያን ሰው ሊረዳ ይችላል ማለት ነው። እኛ እዚህ ጋር ምክንያት ነን እንጂ ሌላዎች ሰዎች ደግሞ ያን ሰው ይረዳል፣ ያ ሰው ደግሞ ከችግር ውስጥ ያወጣሉ ማለት ነው። እና ለራሳችን ብቻም አይደለም ዩቲዩብ እና አንድ ሰው ዩቲዩብ ካለው ለብዙ ሰዎች መትረፍ ይችላል። እና አብርሽ እንኳን ደስ አለ። በሚሊዮን ደግሞ እንጠብቃለን። ከዚህ በላይ ብዙ እንደምትሰራ እናምናለን።